ሪሚዲያል 2019 እንደሚቀጥል በባለፈው ቪዲዮ ነግሬያችሁ ነበረ። የማለፊያ ነጥቡንም ከዚህ እስከዚህ ይሆናል ብዬ ነግሬያችሁ ነበረ። ምክንያቱም በዚህ በ2019 ዓ.ም ለሪሚዲያል ተማሪዎች ቁጥራቸው ይቀንሳል ተብሏል። ስለዚህ ያን ታሳቢ በማድረግ ውጤት መግቢያው ስንት ይሆናል የሚለውን ተነጋግረን ነበረ። እስኪ አሁን ደግሞ ራሳችሁን የምትማሩበትን ቦታ እንድትወስኑ ስለ ሪሚዲያል አንዳንድ ነገር ልበላችሁ። ሰብስክራይብ በማድረግ ላይክ በማድረግ ደግሞ ሼር አድርጉ ቪዲዮን። ስለዚህ ሬሜዲያል ምንድን ነው ከሚለው ስንጀምር ሬሜዲያል ማለት ያው ራሳችሁን አሻሽላችሁ ከዚህ በፊት የነበሩትን ትምህርቶች ተጨምቀው ነው የምትማሩት። ከ9 እስከ 12 ያሉትን ተምራችሁ ለፈተና ራሳችሁን አዘጋጅታችሁ ትምህርት ሚኒስቴር በሚያወጣው ጥያቄ ተፈትናችሁ ለፍሬሽማን ወይም ደግሞ ለዩኒቨርሲቲ አንደኛ ዓመት ራሳችሁን የምታዘጋጁበት ፕሮግራም ነው። የአቅም ማሻሻያ ወይም ደግሞ ሬሜዲያል ፕሮግራም ከ2015 ዓ.ም ጀምሮ እስከሚቀጥለው ዓመት ይቀጥላል ማለት ነው። ስለዚህ ሬሜዲያል ለመማር ያሰባችሁ በሁለት አማራጮች ይሰጣል። ሬሜዲያል አንደኛው በመንግስት ተቋማት ነው። በመንግስት ተቋማት ማለት ዩኒቨርሲቲ ገብታችሁ የአቅም ማሻሻያ ተምራችሁ ትምህርት ሚኒስቴር የሚያወጣውን ፈተና ካለፋችሁ በቀጣዩ ዓመት እዛው በነበራችሁበት ዩኒቨርሲቲ የምትቀጥሉበት ነው። ሁለተኛ ደግሞ በግል ተቋማት ነው። በግል ተቋማት ላይክ እንደ ሪፍት ቫሊ፣ አድማስ ሊሆን ይችላል፣ ሴንት ሜሪ ሊሆን ይችላል። የተለያዩ የግል ኮሌጆች ተምራችሁ ራሳችሁን ለፍሬሽማን የምታዘጋጁበት ነው ማለት ነው። እዚህ ጋር ማስተዋል ያለባችሁ በግል ተቋማት፣ በግል ኮሌጆች፣ በግል ዩኒቨርሲቲዎች ተምራችሁ ካለፋችሁ ሪሜዲያልን ካለፋችሁ በመንግስት ዩኒቨርሲቲ መቀጠል አትችሉም። በግል ከጀመራችሁ በግል ነው የምትቀጥሉ። ስለዚህ አማራጫችሁን እያያችሁ ማለት ነው። በመንግስት የሚያሳልፋችሁ ከሆነ ሪሜዲያልን በግል ተምሬ ወደ መንግስት ቀይራለሁ የሚል ነገር ተቀባይነት እንደማይኖረው ከወዲሁ ማወቅ ይኖርባችኋል ማለት ነው። ሌላው በመንግስት ተቋማት ተምራችሁ ግን ፍሬሽማን ላይ ወደ ግል ተቋማት መቀየር ትችላላችሁ ማለት ነው። ስለዚህ ይሄ ነው ሪሜዲያል የሚሰጠው በእነዚህ አማራጮች ነው ማለት ነው። ስክሪኑ ላይ እያያችሁ ኢንፎርሜሽኖችን መከታተል ትችላላችሁ። እያንዳንዱ ነገር ከ2015 ጀምሮ ነው ሪሜዲያል ሲሰጥ የነበረው። ሪሜዲያል 2015 ላይ 845099 ተማሪዎች ነበሩ የወሰዱት ኢንተራንስ ማለት ነው። ከዛ ውስጥ ወደ 27267 እዚህ ጋር ግን 2015 ላይ የወሰዱት ተማሪዎች ወደ 890 ምናምን ሺህ ነው። 2014 ላይ የ2014 ተማሪዎች 2015 ላይ ነበር እንዲወስዱ የተደረጉት። ይህንን ታሳቢ አድርጉ። ግን በመጀመሪያው ዙር የሪሜዲያል ፈተና ማለት ነው የመጀመሪያው ዙር መጀመሪያ ሲሰጥ ፈተናው ማለት ነው ለግል ተቋማት በግል ተቋማት ለመግባት ከተፈተናችሁት ከ100% 30ውን ማምጣት አለባችሁ ማለት ነው። ከ700 ነበር ትምህርት ከ700 210 ያመጣ ተማሪ ወደ ሪሜዲያል መቀላቀል ይችላል ማለት ነው። በመንግስት ደግሞ 263 ከ700 ነው። ይሄም 37 በመቶ ነው ማለት ነው። እዚህ ጋር ስክሪኑ ላይ እንደምታዩት በወንድ በሴት የሚለውን እንመለከታለን። 2016 ላይ 674823 ተማሪዎች ወስደው ወደ 36000 ተማሪዎች አለፉ። በግል ተቋማት ወይም በግል ኮሌጆች ለመማር 31% ነበረ የሚያስፈልገው ማለት ነው። በመንግስት ደግሞ ወደ 34% ያስፈልግ ነበር ማለት ነው። 2017 ላይ 585879 ተማሪዎች ተፈትነዋል። 48000 ተማሪዎች ወደ 50000 ተማሪዎች አልፈዋል። ስለዚህ 32% ሪሜዲያል መግባት ይችላል ማለት ነው። 192 ከ600 ያመጣ ተማሪ ሪሜዲያልን መማር ይችል ነበረ ማለት ነው በግል። በመንግስት ደግሞ ከ216 በላይ ወይም ደግሞ 36% ያመጣ ተማሪ መግባት ይችል ነበር ሪሜዲያልን ማለት ነው። ስለዚህ በወንድና ወደ 2016 ወይም ወደ 2018 ወይም ቀጣይ ዓመት ወደምትማሩት መቁረጫ ነጥቡ እንመጣለን። በሴትና በወንድ ስናየው 2015 ላይ ከ700 ነበረ። ከ700 ለወንድ 210 ማምጣት ወደ ግል ኮሌጅ ያስገባል ማለት ነው። ለሪሜዲያል በግል ያለው ማለት ነው 30% ብያቸዋለሁ። ለወንድ ወደ 210 ያስገባል ማለት ነው። ለሴት ደግሞ በግል ለመማር 210 ከ700 ማለት ነው። ተመሳሳይ ይሄ በናቹራል ነው። ከዛ በ2015 ላይ ለወንድ 263 ነበር በመንግስት ለመማር 37%። ስለዚህ 263 ነው። ለሴት ደግሞ 227 ነው ማለት ነው 2015 ላይ። 2016 ላይ በግል ለመማር 186 ነበር ከ600፣ ለሴት ደግሞ 186 ተመሳሳይ ነው። ከዛ ለሪሜዲያል ለመንግስት በ2016 ዓ.ም 204 ነው። ለሴት ደግሞ 192 ነበር ማለት ነው። ስለዚህ 2017 ላይ ደግሞ ለሴት 192 ነው፣ ለወንድ 216 ነው። 216 በመንግስት ነው። ስለዚህ እዚህ ጋር ያለውን ነገር ማስተዋል ይኖርባችኋል ማለት ነው። በግልጽ ድጋሜ ልድገምላችሁ እዚህ ጋር ማለት ነው። 2015 ላይ በግል ያለው 30% ነው። ለተፈጥሮ ሳይንስ ለወንድ ከ700 210 ያመጣ ይገባ ነበረ። ለሴትም 210 ነው። ተመሳሳይ ነው። በመንግስት ላይ ነው ለሴት ለወንድ የሚለያየው። በመንግስት ለወንድ 263 ከ700 ወይም ደግሞ 37%፣ ለሴት 227 ከ700 32% ማምጣት ነበረ። 2016 ላይ በግል ለመማር 31%፣ ለወንድ 186 ለሴት 186፣ በግል ልዩነት የለውም። በመንግስት ግን 2016 ላይ ለወንድ 204 ለሴት 192 ነበር። ለወንድ 34%፣ ለሴት ደግሞ 32% ነበር። 2017 ላይ
በግል ለመማር 192 ለወንድ 192 ለሴት ነው። ለናቹራል ሳይንስ 32% ነው። ለመንግስት ደግሞ 216 ለወንድ 36%፣ ለሴት ደግሞ 204 ስንት 34% ይሆናል ማለት ነው። ይሄ ለናቹራል ሳይንስ ነው። ለማህበራዊ ሳይንስ ደግሞ ማህበራዊ ሳይንስ ወንድ ማለት ነው 180 ነው። እዚህ ጋር ከ600 ነበረ 2015 ላይ 6 ትምህርት ነበረ የተማሩት። ለወንድ 186 በግል ለመማር፣ ለሴት ደግሞ 180፣ ለወንድ 180 ለሴት 180 ነበረ ለማህበራዊ ሳይንስ። 2015 ላይ ብቻ ነው የተለያየ ሰብጀክት ሲወስዱ የነበረው ለናቹራል 7 ለሶሻል 6 የነበረው ማለት ነው። ለወንድ ደግሞ በመንግስት 220 ነበር፣ ለሴት በመንግስት 190 ነው በሶሻል ሳይንስ ማለት ነው። ከዚህ በኋላ ያለው ተመሳሳይ ነው እንደነገርኳችሁ ነው። ለሶሻልም ለናቹራልም ከ2016 ጀምሮ ተመሳሳይ ነው። ፖዝ አድርጋችሁ ቪዲዮውን ማየት ትችላላችሁ ማለት ነው። ስለዚህ ወደ አሁኑ ስንመጣ 2018 አሁን የተፈተናችሁት ለ2019 የምትገቡት ሉክ እዚህ ጋር አሁን በመንግስት ተቋማት እንየው። መጀመሪያ 37% ነበር ለወንድ፣ ለሴት 32 ነበረ። ከዛ 2016 ላይ 34% ነበር ለወንድ፣ ለሴት 32% ነበር፣ ቀነሰ። ከዛ ሁለተኛ ላይ ደግሞ ለወንድ 2017 ላይ ማለት ነው ለወንድ ስንት ሆነ? 36% ጨመረ፣ ለሴት ደግሞ 34% አያችሁ ጨመረውን። ስለዚህ 2018 በአሁኑ ወይም ቀጣይ ዓመት የምትፈተኑ ተፈታኞች እስከ 40% ነው በዛ ከተባለ የሚሆነው ማለት ነው። እስከ 40% አሁን ባለፈው ዓመት 216 ነው በዚህ ዓመት የተማሩት ሬሜዲያል ተማሪዎች፣ ለወንድ 216 ነው። ስለዚህ እስከ 37% ወይም ደግሞ እስከ 38% ከሄደ ከፍተኛ ሊሆን የሚችለው 220 እስከ 230 ነው። ከ220 እስከ 230 ለሴት ደግሞ ከ210 እስከ 220 ነው ሊሆን የሚችለው ማለት ነው። ስለዚህ ከ37% እስከ 40% ወይም ደግሞ ከ35 እስከ 40 ባለው ሬንጅ ውስጥ ማስላት ትችላላችሁ ማለት ነው። ስለዚህ ከ600 ከ220 እስከ 230 ለወንድ፣ ለሴት ደግሞ ከ210 እስከ 220 ሊሆን ይችላል ማለት ነው ከባለፉት ዓመት አንጻር ስናየው። ስለዚህ በመንግስት ስታዩት 37% ሆነ፣ ከዛ 34% ሆነ፣ ከዛ 36% ሆነ። ስለዚህ አሁን ስታዩት ከፍተኛ ሆነ ከተባለ 40% እስከዛ። ስለዚህ 40 እስከ 40% ማለት ከ238 እስከ 240 40% ካለን የ600 ስንት ነው የሚሆነው? 240 ነው ማለት ነው። ስለዚህ ከፍተኛ ሊሆን የሚችለው እስከ 240 ድረስ ነው ማለት ነው። ስለዚህ ከ220 እስከ 240 ባለው ሬንጅ ውስጥ ዘና ብላችሁ ትገባላችሁ ማለት ነው ለወንዶች። ለሴቶች ደግሞ ከ210 እስከ 220 ባለው ውስጥ ትገባላችሁ ማለት ነው ሪሜዲያል። እዚህ ጋር ቁጥራዊ መረጃዎችን አይታችሁ የራሳችሁን ውጤት እያስተያያችሁ ተዘጋጅታችሁ መጠበቅ ትችላላችሁ ማለት ነው። ያለው ነገር ይሄ ነው። ያልገባችሁ ነገር ካለ ኮሜንት ላይ ጠይቁ።